ቢስሚላሂ ሮህማን ሮሂም። ኧረ ግድ የላችሁም እግዚኦ በሉ። ስምንተኛው ሺህ እኮ ገባ ብራዘር። ማነው ስምንተኛው ሺህ አልኩኝ፣ 10ኛው ሺህ ነው እንጂ 8ኛ ሺህማ ቆየ እኮ ከገባ። ግልጽ አይደለም እንዴ? ምዕመናን ምዕመናንና ምዕመናት፣ እኔ ለጥያቄ ነው የገባሁት ለማወቅ ማለት ነው። ከየት ቤተ እምነት? ከሙስሊም ወንድማችን። በእስልምና ላይ ቤት ስንገባ እናና ጠይቅ አቅም አለን ለማውራት እንፈልጋለን ብላችሁ ካላችሁ እስልምና አምላኩ እስራኤልን ከግብፅ ምድር መርቶ ያወጣ የእስላም አምላክ ነው ወይ ብዬ ነው ከዚህ ቤት እኔ ጥያቄ እየጠየኩ ያለሁት። ክሌም አድርጋችኋል። ዳዊትን ዳውድ፣ ሙሴን ወይ ሞሼን በዕብራይስጥ ሙሳ፣ ዮናስን የኑስ፣ ሰለሞንን ሱለይማን እያላችሁ አብርሃምን ኢብራሂም ብላችሁ ስለጠራችሁ አብዛኞቹ ነቢያቶች 300 የሚሆኑ ነቢያቶች አሉ ብላችሁ ትላላችሁ። ከነዚህ መካከል አብዛኞቹ የእስራኤል ዘር ያላቸው ናቸው፣ አይሁዳውያን ናቸው። እና እነዚህ ነቢያት የብሉይ ኪዳን ቅዱሳን ነቢያት ስማቸውን ቀይራችሁ የምታወሯቸው አላህ ስለሚሉት አምላክ ትንቢት ተናግረው ያውቁ ነበር ወይ? እነ ኢሳያስ፣ እነ ኤርሚያስ፣ እነ ሙሴ። እሱም በማስረጃ ታወራላችሁ ከኔ ጋር ብሉይ ኪዳን ላይ ደጋግሜ በዚህ ጉዳይ ጠይቄያለሁ። እና ስለ ኦርቶዶክስ ስንጠይቅ ሙስሊሙ ብቅ ይልሃል። ስለ ሙስሊሙ ስንጠይቅ ኦርቶዶክሱ ይመጣሉ። ጌታ ኢየሱስ ምስክሬ ነው አልኳቸው። እየተናበቡ ነው መሰለኝ የሚሰሩት። አባናና ፈርፋ የሶሪያ ወንዞች አብራችሁ ነው እንደምትፈሱት። ኦርቶዶክሳውያን ስለ ኦርቶዶክስ ሲጠየቁ ኦርቶዶክሳውያን ይምጡ። ሙስሊም ስለ ሙስሊም ሲጠየቅ ሙስሊሞች ነው መምጣት ያለባቸው። ስለዚህ እኛን አሁን ስትጠይቁን እኛ ፔንቴዎቹን ስጠይቁን ፔንቴዎቹ ናቸው ይመጡት። ካቶሊክ አይመጣለን፣ ቡድሃ ሂንዱዝም አይመጣም። ፔንቴ ተርጠህ ቡድሃ አይመጣለን። ኦኬ፣ ፔንቴም ፔንቴ ነው የሚመጣው። እኔ ለኦርቶዶክስ ጥሪ ሳረግ ሙስሊሙ ብቅ ብለህ አላህ አክበር የምትለው ነገር ነው እዚህ አልገባ ብሎ ያለኝ። ለእስላሙ ጥሪ ሳረግ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ የምትመጣው ነገር ነው እኔማ ያልገባ ብሎ ያለኝ። ያው ኤርሚያስ ነገሩም ብዙ ትኩረት ባሰጠው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላሂ ብሎ እኮ የሚል በእንደዚህ አይነት የሚዘጋ ነገር አለ። እኔው ነኝ እኮ አንዳንዴ የምልህ የምንከረፈፈው ነው ነኝ ቪዲዮ ይዤ እየሰማሁ እያየሁ እስቲ እንደዚህ አይነት ጸሎት ማለት ነው እኔው ነኝ። አይ የምልህ ብርኬ እንዲህ እያሉ ኤርሚያስ ራስህ ቪዲዮ ይዘኛ አንተ ጠይቀናል ወይ ብላችሁ ብትሉ በአግባብ ነው በእውነቱ አግባብ ነው። ሰይ ማለፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰለጥሷን ቀበኒ ወአድነኒ እምለይ መጸው ለቀትሎቴ በመዓልት ወበሌሊት ወበኩሉ ሮሂማን ሮሂም። ኧረ ግድ የላችሁም እግዚኦ በሉ። 8ኛው ሺህ እኮ ገባ ብራዘር። ማነው 8ኛ ሺህ አልኩኝ፣ 10ኛው ሺህ ነው እንጂ 8ኛ ሺህማ ቆየ እኮ ከገባ አልፎ አሁን 10ኛው ሺህ ነው። ብቻ ወደዛ ልትቀጥለው ትችላለህ። ጉራማይሌ ጸሎት ይህን ይልሃል። ግልጽ አይደለም እንዴ? ምዕመናንና ምዕመናት ግልጽ አይደለም እንዴ? እንዲህ እኔ እኮ ነኝ እኔ አንዳንዴ የምዘነጋው ነገር ነው። አየህ ለካ እንዲህ እየተናበበልህ ነው። እቀበኒ ዋደነኒ ይልልሃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም። ቆይ ቀሲስ ጉራማይሌ ቆይ አንዴ ያቆዩት የያዙት ቀሲስ አባታቸው ጉራማይሌ አሁን ምንድን ነው የሚባለው? ይሄ በዕብራይስጥ ነው ይህንን ነገር የምናየው? በግሪክ ነው የምታየት ያለበት? በአራማይክ ቋንቋ ነው ወይስ በምንድን ነው የሚታይ? ይህንን የትኛው ፍርድ ቤት ነው የምናየው? ያጀማ ይላሉ ሙስሊሞች፣ ምዕመናን እንደማለት ነው። የት ነው የሚታየው? ቆይ ይሄ የትኛው ችሎት ላይ ሄደን ማንን ጠይቀን ማን ነው የሚያስረዳን? ኦርቶዶክሳውያኑ እንደሆነ 24 ሰዓት እኛን ሲሳደቡ ነው የሚውሉት። በምንድን ነው የሚታየው? በልደታ ፍርድ ቤት ነው ወይስ በሼሪያ ነው? አሁን ይሄ ሊታይ የሚገባው አቤቱ ጌታ
እግዚኦ መሐረነ ክርስቶስ እንበላ 12 ጊዜ ይላል። ይሄ በ12 ጊዜ የሚላቀቅ አይደለም። ሲጀምር እንደዛ ብለህ ስላልክም አይደለም። ጣትን ወርድ ላይ ነውርታች ስለቆጠርክ አይደለም። ምንድን ነው የሚባለው? አሁን ይሄ መርጌታ ነው። እንግዲህ መርጌታ ጉራማይሌ ይበሉት እስቲ መምህራቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮህማን ሮሂም ቢስሚላሂ። ምንድነው ግን የምታስቡት ኦርቶዶክሳውያን ወገኖቼ? አንቺ ቀሚሽን ሰብስበሽ ትመጭና እዚህ ቤንጤ በ97 የገባ በስንዴ በሰልባጅ የገባት ያለሽ እንዴ? ልብስም የሚለበስ ነው። ሰልባጅም ማለት የሚለበስ ነው። እሰየው እንኳንም ገባ። ስንዴውም የሚበላ ነው። እንኳንም እሰየው ሰጠን። ዘይቱንም የሚበላ ነው። እንኳንም ሰጠን። አሁን ጥያቄው እንዴት ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ቢስሚላህ ብለህ የምትለው ነው? ይሄ እኮ መርጌታ እኮ ነው። እቀበኒ ወአድኅነኒ ይልልሃል። እለ ይመጹ ወደ እኔ የሚመጡ ለቀቱ ይሎቴ ሊገሉኝ ወደ እኔ የሚመጡትን አድነኝ ያለ ማለት ነው። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። እኔ ሆነኝ እኮ አንዳንዴ ፈዝዝ ዝም ልልህ እዚህ ቪዲዮ እያሰማው ሙስሊሙን ስጠራ ኦርቶዶክሱ ብቅ ይልህና አለው ይልሃል። ለሙስሊሙ አርዕስት ሳርግ ታየዋላችሁ። ይመጡልሃል፣ ኦርቶዶክሳውያን ይገባሉ እና አለው ያው ምልህ እንግዲህ እኛ ከጥንትም እኛ ነን፣ እናንተ እኮ ትናንት ነው የመጣችሁት ብሎ ይልሃል። ኦኬ ለኦርቶዶክሳውያኑ ጥሪ ሲያደርግ ደግሞ ይኸውልህ መጣልህ ጀማልና ሰይዳ ብቅ ብቅ አሉ። ዳርያዝ ይልሃል ኤርምያስ። ዳርያዝ ሰጠራህ ብቻ ና ታካሚ ግባ ተረኛ ሪሴፕሽን አስገቢ ብዬ ስል ከየት ሃይማኖት እንደሆነ የካርድ ቁጥር ያዝ በመጀመሪያ ማለት ነው። የምታስገቡ እንትን በሉ እንጂ እንዴት ነው መታወቂያ እያያችሁ ማነሽ ሪሴፕሽኒስት ተረኛ አስገቢ ብዬ ስል ጠይቂ እዛ ሪሴፕሽኒስቱ ላይ። አንዳንዴ መድኃኒቱ የምንሰጠው ይመስለኛል ጠዋት ጠዋት 2 ዋጡ ብለን ያሉን አራት እያደረጉት መሰለኝ የተምታታባቸው። ፕሪስክሪፕሽኑን ተከተል። ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 ነው ኪኒናው፣ የጽድቅ ኪኒና ማለት ነው። እሱን ስጨርሰው በአንደኛ ጢሞቴዎስ መልክ መጽሐፍ ምዕራፍ 1 ቁጥር 15 ላይ እሱን ደግሞ ቀን ከምሳ በኋላ ውሰደው። እንዴት አይነት እኮ ሸጋ ኪኒና መሰለ፣ ያሽራሃል። አንደኛ ጢሞቴዎስ መልክ መጽሐፍ ምዕራፍ 1 ቁጥር 15ን ወይ ጠዋት ከወሰድከው ዮሐንስ 3:16ን ምሳ ሰዓት ላይ ወሰደው። በዮሐንስ 4:14 ላይ ደግሞ ማታ ከራት በፊት ወሰደው። መድኃኔዓለምን ይሄ የተጣባ ተረት ሁሉ ንቅል አድርጎ ያወጣልሃል አልኩ። ዶሮ ማታ እያልን ለአንተ አንጨፍርም፣ ትጠጣዋለህ። ይሄ የጽድቅ ትምህርት ማለት ነው። አዎ በቃ ማን ያዘዘ ብለህ ካልክ እኔ ማን ምን ያንሰኛል? የሰባተኛ ክፍል ተማሪ በሆን ጥሩ እንትን ዶክተር ልሆን አልችልም እንዴ? ዶክተሩ ኢየሱስ መድኃኒት የሆነው ጌታ ኢየሱስ የዓለም አዳኝ የሆነው ኢየሱስ እኔ ውስጥ ስላለ ይኸው አዝዤልሃለሁ። ዮሐንስ 3:16 ጠዋት ተነስተ 17 18 አንብበው ውሰደው፣ በባዶ ሆድ ውሰደው። እንዴ ጠዋት ተነስተ ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ብለህ ከዛ ደግሞ እንዲህ አይን ይመጣልሃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ምናምን ነገር ብሎ ማለት ነው። ከዛ ለቀይቱ ሎቴ ምናምን ነገር ይልሃል። ዳርያዝ ክርስቶስን ከቤልሆር ጋር አገናኝቶልህ ማለት ነው። ብርሃንን ከጨለማ ጋር አብሮ አድርጎ ለቀቲሎቴ ይልሃል። ጠላቶች እንዳይገሉ ፈለክ፣ ዋስትና ፈለክ። እግዚአብሔር እረኛዬ ነው ብሎ ያለውን የንጉሥ ዳዊትን አምላክ እና እረኛ አድርጋ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ ብሎ የሚለውን እሱን ኪኒና ውሰደው ወንድምዬ። እህት ዓለም እየሰማች ነው? እሱን ውሰጂ። ለቀቲሎቴ ይልልሃል።
ሁለተኛ እዚህ ኦርቶዶክስን ስንጠራ ሙስሊም የሚገባ አየለ ብዬ ስል መሐመድ አቤት የምትል ከሆነ ዳሪያስ ትባላለህ። ይሄ የጴንጤ ቤት ነው ብራዘርዬ። መሐመድ ብዬ ስል ከበደ አቤት አለው ብለህ ካልክ እንዴት ነው? ስነ ስርዓት የለውትም እንዴ? ጆሮታ እያጣራ አይሰማም እንዴ? የውረዱታቸው ነው። ታፕታፕ ኮፒ ሊንክ ሼር ያርጉ ነው የምልህ። ቤቱንማ እንትን የእብድ ሰርግ የዝንጀሮ ሰርግ አታስመስለው። የተጠራኸው አየለ ብዬ ከሆነ አየለ ነህ መምጣት ያለብህ። ኦርቶዶክስ ብዬ ከሆነ ኦርቶዶክስ ነው መምጣት ያለብህ። አዎ የኛዎቹም አንዳንዴ እነዚህ ስትጠሩ ኑ በጌታ ያመናችሁ ወንድሞቼ ናቶቼ ማለት ነው። ማነሽ ከየት ነሽ ብዬ ስልሽ ከፕሮቴስታንት ነኝ ብለሽ ካልሽ ፕሮቴስታንት አይባልም ካቶሊክ ነች አለችን። ከወንጌላዊ አማኝ ነኝ በይ። እሺ ከየትኛው ቸርች? ሙሉ ወንጌል ካልሽ ከተጠራጠርኩሽ ጠይቅሻለሁ። እሺ ሙሉ ወንጌል ነሽ? አዎ። የትኛው አጥቢያ ልልሽ ይችላል ከተጠራጠርኩሽ። አይ በቃ አጥቢያውን አትጠይቀኝ ሰፈሬ መንደሬን። አይ ትጠይቂያለሽ። ጴንጤ የሆነው ቸርቹ ሲጠይቅ የትኛው አጥቢያ ነህ? ሙሉ ወንጌል። መሰረተ ክርስቶስ የት መሀል መሰረተ ክርስቶስ ነው ወይስ ቀጠና ሁለት? ሙሉ ወንጌል አቃቂ ሙሉ ወንጌል ነው ወይስ የትኛው ሙሉ ወንጌል ነህ አንተ? ዝም ብለህ ሙሉዬ ነኝ ብለህ ጥለኛል ትመጣለህ። አንዳንዴ እንደ ሳጅን ያደርገኛል አልኩ። አጣራሃለሁ ማለት ትጠየቃለህ። ማምታታት የለም እዚህ ቤት ኦኬ። አይ ኤርሚኔ ከሙሉዬ ነኝ በቃ ተቀበሌ ብለህ ብትል የትኛው ሙሉዬ ሙሉ ወንጌል ሲያቆላምጥ ሙሉዬ ይልልኛል በላት ትሰየው። ለእኔ ወንጌል ያደረሰችኝ ቤተክርስቲያን አይ ላቭ ዩ እግዚአብሔር ሕዝብ። አዎ ለእኔ ወንጌል የዳንኩበትን ወንጌል ይዛ የመጣች ቤተክርስቲያኖች ሙሉ ወንጌል። ኦኬ ሶ የት ነህ? ካራ፣ ቡራዩ፣ ከታ የትኛው አጥቢያ? ሙሉ ወንጌል ብዙ አጥቢያ አላት። አታምታታም ስልህ ብራዘርዬ እዚህ ሽቀላ የለም። ትጠይቃለህ። ከቃል ህይወት ነው ብለህ ካልክ ከየት? አይ በቃ እዚህ በሆሳዕናና አካባቢው አትበል። የትኛው አጥቢያ? ማን ነው እዛ ፓስተሩ? አንዳንዱን እኮ ስንጠይቅ እንደዚህ እጅ ከፍንጅ እኮ ይዘነዋል። ፈርዶባቸው ላፋቸው ስለሚቃላቸው ለምሳሌ በተለይ ሙሉ ወንጌል ላይ ሄደው ልጥፍ ይላሉና ከየት ነው ብዬ አልኩት። አንዱ ባለፈው ኦርቶዶክስ ነኝ ብሎ የመጣው ማለት ነው። ኦርቶዶክስ ነኝ ብሎ መጣለ። የት ነው? ዳንዬ ቤት ነው። ክርስትና ስምህ ማን ነው ብዬ ለዋል። ወለተ ስላሴ አላለም። ወለተ ስላሴ እኮ በኦርቶዶክስ ቤተክርስቲያን ዲያቆን ስለነበርኩ ወለት ለሴት ነው። ማነህ? መሐመድ በርቶብሃል። ከየት ነህ እለዋለሁ። ወለተ ስላሴ። ክርስትና ስምህ ማን ነው? ወለተ ስላሴ አለል። ሴቷ ሙስሊም ብመጣ ማነው ክርስትና ስምሽ ብዬ ብላት ገብረ ሚካኤል ልትል ትችላለች። ማነሽ እህትዬ? ገብረ ሚካኤል ሙስሊም እኮ ናት፣ ሙስሊም ናት። ከየት ነህ እለዋለሁ። ከሙሉ ወንጌል። እውነትህን ነው። አጥቢያ ንገረኝ። አይ አጥቢያ ዝም ብሎ ይቀመጥ አለ። ቸገረኝ በምን ልጠይቀው እና ተምርሃል ሙሉ ወንጌል ብዬ ስለው እንዴታ አለ። እሺ ጥሩ ምን አስተማሩ? የትምህርቱ ዝርዝር ምን ነበር ብዬ ስለው ያው መጽሐፍ ቅዱስ ነው አለኝ። አይ በደምሳሳው አይደለም ዝርዝር አለው፣ ዝርዝር አለው፣ ዘርዘር አድርገው ብዬ አልኩት። በቃ መጽሐፍ ቅዱስ ተምራለህ? መጽሐፍ ቅዱስ አለኝ። ኦኬ አሁን የደህንነት የክትትል የደቀ መዝሙር ብሎ የሚለውን አያውቀውም። ልተው ለአንዳንዶች መረጃ ነው። ኦኬ እና ተጠምቀሃል አይደል ስለው አዎ ተጠምቄያለሁ አለኝ። ጥሩ ሙሉ ወንጌል ነው የተጠመቀው? አዎ። ማን ያጠመቀ ፓስተር? ረሳሁት አለኝ። እንደዚህ አይነት ስንት እኮ ነው የሚይዛቸው። ረሳሁት አለኝ። ኦኬ ፓስተሩ ረሳ ያጠመቀው? አዎ። እዛ ቸርች ውስጥ የምታውቃቸው ፓስተሮች ምንም የሉም? አንዱም ትዝ አይለኝም ማለት። ትሄዳለህ ቸርች? አዎ እሄዳለሁ። እዛ መድረክ ላይ ወጥቶ የሚያገለግለው ሰው እሑድ እሑድ እንኳን ማስታወቂያ ሲነገር አቅም ዛሬ ወንጌላዊ እንትና ነው የሚያገለግልን እግዚአብሔርን ቃል የሚያቀርብልን ፓስተር እንትናም ይባላል። ዘማሪም ዘማሪ ዳጊ ከሆነ ዘማሪ ዳጊ፣ ወይ ተከስተ ከሆነ ተከስተ ነው የሚዘምረው ተብሎ ይባላል። አይባልም እንደ አንተ? እኔ እኮ ቤተኛ ነኝ፣ ቆንጅዬ ጴንጤ ነኝ አልኩ። እና እንኳን አይደለም ቃል እግዚአብሔር የሚያገለግለው ተጋባዥም አገልጋይ ይሆን የቤት ውስጥም ይሆን ይጠየቃል። እና እንዴት እሱን አልሰማሁም? አንዱም ትዝ አይለኝም ይላል። እሺ በምን ተጠመክ ብሎ ሲል በኢየሱስ ስም ነው አይደል ያጠመቀችው ሙሉ ወንጌል ብዬ ስለው አዎ በኢየሱስ ስም ነው ያጠመቀችኝ።